አንዳንድ ወጣት እኔ እንደው ሴት ጠይቄ ያሳካልኝ ይላል አይደለም ለሐራም አላህ ስለሚወድህ ነው ያ ኢኽዋን አላህ ስለሚወድህ ነው አላህ ስለሚያፈቅርህ ነው ምናልባት يعني በሐራም ነገር እኮ ነው ኢኽዋን አላህ ቢጠላህ ግን ሐራም ላይ እንድትወድቅ ያደርግልሃል ወይም ይከፈታል ስለዚህ ምን መሆን አለበት ማለት ነው ያ ኢኽዋን አላህ ሲወደን መጥፎ ስራን يعني እንዲከብደን ያደርገናል አይከፈትልንም አይታየንም እንደዚህም ደግሞ ሁስነል ኻቲማ መጨረሻችን አላህ ያሳምርልናል አማማታችን አናውቀውም ዛሬ እኛ ማንነታችንን እንዴት ሆነ እንደምንሄድ ሳናቀው ብዙ ደረጃ ላይ ደርሰናል ግማሹ የጀነት ካርድ የተሰጠው ይመስል ሌላውን ሲያስወጣ ሌላውን ሲያስገባ የፈለገውን ሲያስገባ የፈለገውን ሲያስወጣ እሱ ዋስትና የተሰጠው ይመስላል ነገር ግን አናውቀውም ነብዩ ሰለላሁ ዐለይሂ ወሰለም انما الاعمال بالخواتم የስራዎች ሁሉ ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንዴት ሆነ እንደምንሞት አናቅም ያ ኢኽዋን ዛሬ አወለ ሶፍ ተሰልፌ ነገ የት ልሄድ እንደምችል አላቀውም ከነብዩ ጀርባ የነበሩ ሱሐባዎች ከፍሮ ይሄዱ ሰዋባዎች እኮ እናቃለን ኢኽዋን መጨረሻቸው ተበላሽቶባቸው ለዚህ ነበር የነብዩ ዱዓ اللهم حسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ የመጨረሻ ነገር አሳስቧቸው ተጨንቀው ዱዓ ያደረጉት ኢዘን አላህ Subhanahu Wa Ta'ala ይወደዳቸው ሰዎች አላህ የሚወዳቸው ሰዎች ምን